ኦ ማለት እንዴት ነሽ? ደህና ነሽ? ከራቫኒ ጋር እንደምሰራ እንደተነገረኝ በጣም ደስ ያለኝ ምክንያቱም ራቫኒ በጣም ታዋቂና በጣም ታለንት ቅደሚ በጣም አቅም ያለው ጎበዝ ድምጻዊና በጣም ታዋቂ ብዙ ሽልማቶች ያለው ድምጻዊ በመሆኑ ትልቅ ድምጻዊ በመሆኑ Hey. Yo. Hey guys. Boss. Welcome. Nice to ለአሁን ከኢትዮጵያዊቷ ማህሌት ጋር እሰራለሁ። welcome back. Karibu. አዎ እሷን መከተል ጀመርኩ። እናም ብዙ ትልቅ ስራዎች እንሰራለን ብዬ አስባለሁ። Tell me about this song. ስለ ዘፈኑ ንገሪ። ምን ማለት ነው? ጽንሰ ሐሳቡ ምንድነው? እናቶች ጥላ ናቸው። እናታችን ማለት አንድ ናትና Oh, mama. ስለ እናቶቻችን ስላቅፈው አዝለው ላሳደጉን እናቶቻችን አንድ ላይ በመሆን ነው የምንሰራው። You know, ታውቂያለሽ እናቴን በጣም ነው የምወዳት። ሐሳቡን ወድጄዋለሁ። ብዙ ነገሮችንም በዙሪያው መጻፍ እችላለሁ። እናትና አባቴ ተለያይተዋልና በብዛት ከእናቴ ጋር ነው ያደግኩት። ካብ ሕጂ ንጀምር ገዲፍናትማሊ ማማዬ ያ ድምፅ ዘፈኑን አጫውተውልኛልና ለየት ያለ ስለሆነ ወድጄዋለሁ። ለዳንስም ይሆናል። በቃ ለየት ያለ ነው። እንደዚህ አይነት ሙዚቃ ሰርቼ አላውቅም። የአረብኛ ቃና ምን ማለት እንደሆነ አላውቅም። ማህሌት ድምጻቸውና ሙዚቃቸው ከኛ የተለየ ነው። የአረብኛና ቻይንኛ ቃናዎች አሏቸው። ጊዜም የለኝም ከፍና ዝቅ ይላል። ከኛ ድምጽ ይለያል። አብሻዬ መጀመሪያ ልክ ድምፁ እንደሰማው ነው በጣም ደስ ያለኝ ከሱ ጋር መስራቴ። በጣም የሚገርመው ነገር የሰጠሁትን ቃል ቋንቋዎች የሰጠሁትን ወዲያው ነው ያዘው። ማህሌት ከቋንቋ የተወሰኑ ቃላትን አስተማረችኝ። በጣም ነው የወደድኩት። ምክንያቱም የሚገጥሙ ነገሮችን እወዳለሁ። ምን ማለት ነው? አንደኛ አጠራር ነው። ከዛ በኋላ ነው አብሻይ ወነኔ የተባለ በትግራይ አካባቢ ያለው። የማማን ግጥም እየጻፍኩ ነው፣ ግን ስለ ራሴ ህይወት ለመጻፍ አስቤያለሁ። እናቴ በችግር ነው ያሳደገች። ድምጻችሁን ከፍ አድርጉ፣ አብራችሁኝ ዝፈኑ፣ የሴቶች ኃይል ቁሙ፣ አብራችሁኝ ዝፈኑ፣ የሴቶች ኃይል እያሉ የማማን ዘፈን ከመስፈን ውጪ ለዓለም ሴቶች መናገር የምፈልገው አንድ ነገር አለኝ። እናቶች ናችሁ፣ ከፍ ያለ ቦታ አላችሁ። ይቅርታ ድጋሚ ልጀምር። nipe tuanze. Haya. በጣም ደስ ብሎኛል። ስለ እናትም መሆኑም ደስ ብሎኛል። ደስ ብሎኝ እሰራዋለሁ። ጥሩ እንደሚሆን ደግሞ ለእግዚአብሔር ፍቃድ ጥሩ ነገር እንደምንሰራ ተስፋ አለኝ። እታ ወሐለለጋስ ብርኩት እንዲዳ መጀመሪያ ላይ ወደ ዜማው እንዴት እንደምገባ አደናግሮኝ ነበር፣ ግን ገባኝና ጥሩ ሆነ። ይሄን ያህል ጥሩ ይሆናል ብዬ ግን አልጠበቅኩም። Finally. That was a great job. You done?